Thank you for watching. በጎች ፍየል እና አንዳንዴ ከብት እያመጣሁ ይሸጣል። እና እነዚህን በምታደርግበት ሰዓት ከመንግስት ምንድን ነው ያገኘው? ከወረዳው ማለት ነው ድጋፍ ያገኘው? ከወረዳው ማለት የሕክምና አገልግሎት በቃ የከብት በጎች ምናምን ሲታመሙ ቀጥታ ስደውልላቸው መጥተው ክትትል ያደርጉልኛል። መድኃኒትም ከሌለ ከራሳቸው ድጋፍ ያደርጉልኛል። ከአስፈላጊም ከሆነ የስክሪንና ገዝቼ እነሱ ያከሙልኛል። ምን ያህል በዚህ ስራ ቢያንስ 6 ዓመት 7 ዓመት ያው ስለ ነዋሪው እንዳንተ በዚህ ዘርፍ የሚሰማራ ምን ትላለህ? ሰው ከበረታና ስራውን ፊልዱን ውስጡ ፊልዱ ከሆነ ማለት ነው የማይቀይርበትና ማሰረ ያሰራር ያሉ ነው እሱ ማደለብና በእንደዚህ ያለው ተጠቃሚነትስ ምን ያህል? ተጠቃሚ ቆንጆ ነው። በቃ ምንም በቃ ያኑርሻል። ደግሞ በይበልጥ ደግሞ ሰፊ ቦታና እንትን ፋይናንስ ቢኖርሽ በይበልጥ ተጠቃሚና ይቀየርሻል። ታሪክ በማንደም የሚጠቀሙት በወረዳችን ካሉ ብዛት ልጆች የሚያነቡት አበቦች አሉ። ያው ዘመናዊ ንብ ነው የሚያነቡት። አሁን በየን መሰረት ህብረተሰቡ አብዛኛው ተጠቃሚ የሆነበትና የተሻለ መጠን እየተሰራበት ያለ ነገር አለ። እነዚህን አሁን ቀጥታ ብናየው በአመት የተሻለ ገቢ ያገኛሉ። ለቤተሰብ ፍጆታ ለተለያዩ ነገሮች ገቢ የሚያገኙበት እድሎች የተሻለ ነው። እነዚህ በዘመናዊ ቀፎ የሚጠቀሙ ናቸው። ሰላም ናችሁ? እንዴት ናችሁ? አሁን ደግሞ ሰርፕራይዝ ነው። በራሳቸው ነው ጀምሩት። በቤተሰብ ነው ጀምሩት። እኛ ማለት ሽንኩርትን ያለሙያለትን ሀሳብ እንደሚታየው ከምን ደግሞ በዙ አርጎ በታች ድኳኑ እንደዚህ አርጎ ነው እንጂ ገበያ ሚኒስትር ይቻላል። የከተማ ግብርና በተሻለ ደረጃ ላይ የደረሰው እንቅስቃሴ በማድረግ ተሳታፊ የሆኑ ያለበት ደረጃ ነው። ምግቤ ከጓሮ ነው የሚለው ያው ተግባሪ ያደረገ ወረዳ ነው ማለት ይቻላል። እና ምግባቸውን ከጓሮቹ ተግባሪ ያደረጉ ምርጥ ሞዴል የሆኑ ከተማዎች ብሎኮች አባወራዎች አሉ እንደ ወረዳችንና ሞዴል የሆኑ አርሶ አደሮችና ተጠቃሚዎች ፈጥረናል ማለት ይቻላል። ሰላም ነው። በጣም አሪፍ ምርጥ ነው። ያ ቢበርትም ችግር ያው ትንሽ ሕክምና በሰዓቱ አላገኘም። ዶክተሩ በተጠቀመ ሰዓት አይመጣም። ከወረዳው ያገኘው ድጋፍ አንደኛው ሞራል ነው፣ ሁለተኛው የቤተሰብ ስራ አንደኛው ሕክምና ነው። ሕክምና ግድ ነው። በዛ ላይ ደግሞ ዘር ሲሰጥ በማሳት ይቀራቀዋል። ጥሩ ዘር ነው የሚሰጡት ከመንግስት ከሆነ እና ዘር በሚፈለግበት ሰዓት ቶሎ ዶክተር ገባ እየደረሰች ነው። ስለዚህ ኖርማል በምትፈልግበት ሰዓት ዶክተሩ ባይዘገኝ ጥሩ ዘር ሊሰጥልኝ በመሳት ሴትና ወንዱ ያውቁታል። እነሱ ዘር ሊሰጥልኝ ተመራጭ ተርፋማ ድጋፍ ሲያደርጉ